አውርድ ከንዳ አውርድ አሳርፍ ተጠንቀቅ የአቋማን የቋጠሮ መዝሙር ለመዘመር 1 2 3 የቋጠሮ ጥሪ ለአባላቱ በሙሉ ዋንጫ እንዳይበላ ስራ እየሰራው ነው እባክህን ስራ እየሰራው ነው ልዘምርበት የራስ መደክፎ ክለብ እንዳይጠፋብህ ነው እንዴ አቋለ ነው ክለብ ያቋማ አለ ከአርሰናል ጋር ቢጮትን ቡድን በሙሉ ነው የምትደግፉት ምን ነካችሁ የስራው ባህሪ ነው ይቅርታ አድርጉልን እንግዲህ ግዴታ ነው እንዳበሉ ስለምፈልግ ነው ፈልጌው ነው ናችሁ ሰላም ናችሁ ወይ ይሄ ማለት ነው የሌሊት ጀማዓዎች ተመችታችሁኛል የምሬን ነው ብላችሁ እንደው ታታሪነታችሁ ደስ ሲል ኮፒ ሊንክ ስታረጉ ሼር ስታረጉ ክብር ይገባችኋል ለማንኛውም ጀማዓው አሰልጣኝ አርቴታ ከካራቦ ካፕ ፋይናል ጨዋታ በፊት ሐሳብ አስተያየቱን ከጋዜጠኞች ለቀረቡለት ጥያቄ ሰጥቷል ምን እንዳለ ላካፍላችሁ ነው በዚህ ሌሊት የመጣሁት ያው እናንተ ደግሞ ተበብራችሁ አይደለም ኮፒ ሊንክ ሼር በማድረግ ለጀማዓው ታዳርሳላችሁ ማለት ነው አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል እንዴት ነው ቲምበርና ኦዲጋርድ ለሁሉ ጨዋታ ይደርሳሉ ወይ ተብሎ ተጠይቆ ነበር እሱ እንዳለው ከሆነ እንግዲህ ሁለቱንም ውጤት ማወቅ ምንችለው ነገ ቀሪ ልምምድ አለ ልምምዱን ካየን በኋላ እንግዲህ ምናሳውቃችሁ ይሆናል የሚል ምላሽ ሰጥቷል በነገራችን ላይ ጀማው ጁሊያን ቲምበር ማለት ነው ዛሬ ከቡድኑ ጋር ልምምድ ሲሰራ ታይቷል ይሄ እጅግ በጣም አስደሳች መረጃ ነው ጀማው ከዛ በተጨማሪ ደግሞ ማን ነው በቋሚነት የሚሰለፈው ኬፓ ወይስ ራያ የሚል ጥያቄ ቀርቦለት ነበር አትጨነቁ ብዙም እኔ ማን እንደሚሰለፍ ወስኛለሁ ውሳኔን ደግሞ አሁን ሳይሆን አሰላለፉ ሲወጣ ይዛኔ ታዩታላችሁ እግዚአብሔር ነገ ወያላው ላይ ለመቋጠር ፈልጌ ነበር ሲቲ ከአርሰናል ኤፍ ኤ ካፕ ፋይናል ማለት ነው ግን ሳስበው ደግሞ 30 አመት አልበሉም ኤፍ ኤ ካፕ አሳዘኑኝ እኮ እምቋጥረው ለነ ቡካዮ ሳካ ምናምን አይደለም እነሱ ዋንጫ ለመብላቱን ለምዶታል ሀገር ውስጥ ያሉትስ ወንድሞቼ እንዴ ስንት 30 አመት ኤፍ ኤ ካፕ ማለት እኮ ቆርቆሮ ዋንጫ 30 አመት አልነካህ ማለት በጣም ትልቅ ውርደት እኮ ነው ክለብ እንደ ክለብ ትልቅ ክለብ ነኝ ይያልኩ ምን ይዛችሁ ነው ቆይ የምትፎክሩት ግን ምን በልታችሁ ነው ቆይ አውሮፓ ላይ አንደኛው ክለብ ነኝ ምናምን የምትሉት አይ 30 አመት በጣም ውርደታም ቅሌታ ለማንኛውም አርሰናል ይብለው በጣም ነው ደስ የሚለኝ መልካም ቀን አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች ከነገው የዋንጫ ጨዋታ በፊት መልእክት አስተላልፏል ፎሎና ኮፒ ሊንክ ማድረግ አይረሳ አሰልጣኝ ሚኬል አርቴታ የአርሰናል ደጋፊዎች ነገ ዋንጫውን ምን ያህል እንደምትፈልጉት አሳዩን በየኳስ ንክኪውና በየ2 ደቂቃው እየጨዋቹ ዋንጫውን እንደምትፈልጉት አስታውሱን በጋራ አብረን ሆነን ዋንጫውን እናሸንፋለን ሲሉ አሰልጣኝ ሚኬል አርቴታ ለደጋፊዎች ወሳኝ መልእክት ያስተላለፉ ሲሆን እንደምታውቁት አሰልጣኝ ሚኬል አርቴታ በአርሰናል ቤት ሜዳ ላይ ከሰሩት ስራ የበለጠ በደጋፊዎች ላይ የሰሩት ስራ በእጅጉ ይወደድላቸዋል ከሳቸው በፊት እንግዲህ በጸጥታው ምክንያት ላይብረሪ እየተባለ በቅጽል ስሙ ይጣራ የነበረው የኤምሬትስ ስቴዲየም ጭምር አሁን ላይ ለተጋጣሚዎች እጅግ በጣም አስቸጋሪና አስፈሪ ስቴዲየም እንዳደረጉት የሚታወቅ ነው ታዲያ ነገ ደግሞ በዌምብሊ የሚገኙ የአርሰናል ደጋፊዎች በየኳስ ንክኪውና በየ2 ደቂቃው እየጮሁ ዋንጫውን እንደሚፈልጉት እንዲያስታውሱን እንፈልጋለን ያሉ ሲሆን በጋራ በመሆን ዋንጫውን እናሸንፋለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው በነገው ጨዋታ አርሰናል ከ33 አመታት በኋላ የካራቦ ካፕ ዋንጫንና አሰልጣኝ ሚኬል አርቴታ እንዳሉት የውድድር አመቱን የመጀመሪያ ሃፒታይት መክፈቻ ዋንጫቸውን ያሸንፋሉ ወይ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ የፕላስ ምልክቷን መጫን ፎሎ ማድረግ አይረሳ ይመቻችሁ ቆይ ዩናይትዶች እስቲ ለምን ነው ጨዋታ መታከብዱብን ስንት ዘመን በፍሬ ቋጠርክ ያንተ ፍሬ ቆይ የሆነ ከብረት ነው እንዴት ተሰራው እኔ ብዙ ፍሬ አይቻለሁ የሆነ ድሮ ሲራገጥ ፍሬውን ያጣለ አንተ እንዲያፍረ ቋጥረው ያንተ ፍሬ ውስጡ ብይ ነው እንደ ያለው እስቲ አቋጥ አሁን ይሄ ለኛ ተውትና ገለልተኛ ሆነ እኛ ጸብ ነው የምናወራርደው ለአመታት አንደኛ ሆነን እንኳን እንድንፈራ ያደረገን ሰውን በግላጭ አገንተናል ቻምፒየንስ ሊግ ራሱ ማድሪድ ባይጠለው ጥሩ ነበር እኛ ጥለና አራቱንም ዋንጫ ብንነጥቅህ ጥሩ ነበር የሲቲ ደጋፊ እኔ ለሲቲ ጥላቼ የለኝም የጋርዲዮላ አድናቂ ነኝ ግን በጣም ማይረሳ ቁስል ያሳድራችሁ በቃ እየመራንም የትም እንደማንደርስ አለ አይደል እንዲሰማን